ሰላም ሰላም እንዴት ናችሁ? ዛሬ የምንገኘው ሀያት ሪጀንሲ በሚገኘው ፈንድቃ የባህል ማዕከል ነው። በኢትዮጵያ ሴቶች ሰዓሊያንና ቀራጺያን ማህበር የተዘጋጀ የሴቶች የስዕል አውደ ርዕይ ነው። ዛሬ ማለትም ለ15 ቀን የሚቆይ የስዕል አውደ ርዕይ ነው። በአንጋፋ የሴት ሰዓሊያንና ወጣት ሰዓሊያን የተሳተፉበት የስዕል አውደ ርዕይ ነው። እንደምትመለከቱት ወደ ፈንድቃ የባህል ማዕከል እየገባን ነው። ዛሬ መክፈቻው ነው። ስንደርስ ፕሮግራሙም ተጀምሮ ነበረ። እኛም ገባን። ያው እዚህ ጋር እንደምትመለከቱት የኢትዮጵያ ሰዓሊያንና ቀራጺያን ማህበር ፕሬዝዳንቷ ንግግር እያደረጉ ነው። በመጨረሻም የስዕል አውደ ርዕዩን በይፋ አስጀምረውታል። ያው እዚህ ጋር እንደምትመለከቱት ደግሞ የኢትዮጵያ ሰዓሊያንና ቀራጺያን ማህበር 30ኛ ዓመት የምስረታ በዓሉንም አከበረ። እኛም ዞር ዞር እያለን የስዕል አውደ ርዕዩን ጎበኘን። እናንተም እንድትጎበኙት ጋበዝን። ቻው ቻው።